ሁለተኛው ደግሞ ቱሎችን እንዳለ ይዘው ነው የወጡት። ያ ያስተማራቸው ሰው እንዳለ ይሄን ተጠቀሙ ይሄን ነው የምትሰሩት ብሎ የሰጣቸው። ስለዚህ ባይ ዲፎልት ከኔ ጋር ሲጀምሩ 4 እጥፍ ቀድሞ ነበር ሄዱት። በኋላ ስገባበት የገባኝ ነገር ይሄ ነው። ሌላው ስለ አክሰስ ደግሞ ካነሳን ሶስተኛው አንፌር አድቫንቴጅ የሚሆነው ፕራይቬት የሆኑ ግሩፕ አክሰሶች ናቸው። ይኸውላችሁ እናንተ የሆነ ነገር ቢልድ ማድረግ ስትጀምሩ አብረዋችሁ ቢልድ የሚያደርጉ ሰዎች ያስፈልጓችኋል። ላይክ እናንተ በምታልፉበት ቻሌንጅ አብረው ያንን ቻሌንጅ የሚያልፉ ሰዎች፣ ላይክ ስታሸንፉ አብረዋቸው የሚያሸንፉ፣ የሆነ ቻሌንጅ ስትገቡ ልጠይቋቸው፣ ያለፉበትን ነገር ቼክ ልታደርጓቸው የምትችሏቸው ሰዎች ያሉበት ሰርክል ውስጥ መግባት ያስፈልጋቸዋል። የእናንተ ሰርክል የአብዛኛው ሰው ሰርክል ግን አሁን ላይ ኢቨን እዚህ ቦታ እንደተገኛችሁ ራሱ አያውቅም። ኢማጂን እንዴት ቀላል ይሆን ነበረ ቢያውቁ ኑሮ። ሰው ፕራይቬት ግሩፕ አክሰስ ያልኳቸው እንግዲህ ይሄ ነው። እናንተ የማታውቁትን ነገር የሚያውቁ ላይክ በፊት ላይ አብሮ እንደማጥራት ነው ዩኒቨርሲቲ ውስጥ ወይም ደግሞ የሆኑ ታስተማሩ ራይት። አብሯችሁ የሚያጠነ ሰው ሲኖር እንዴት በፍጥነት እንደምትጓዙ አስቡት። የእናንተ ጓደኞች ግን እዚህ እንዳላችሁ እንኳን አያውቁም። እነዛ ሰዎች ጋር አብሮ ቢዝነስን ፑሽ ማድረግ እጅግ በጣም ይከብዳል። ያለ እነዚህ ሰዎች ወይም ደግሞ አብሯችሁ ሰርክል ሳይኖር ስራ መስራት ስትጀምሩ አንደኛ የምትወስኗቸውን ውሳኔዎች ሁሌ ትጠራጠራላችሁ። ሰከንድ ገስ እያደረጋችሁ ነው የምትሄዱ። ትክክል ይሆን ላይክ እኔ ብቻ ነኝ የሞከርኩ ያለሁት እኔ ብቻ ነኝ የታገልኩ ያለሁት የሚል ጥያቄ ሁሌ ይኖርባችኋል። ከሆነ ሰዓት ላይ ላይክ ሞመንተም ታጣላችሁ። አብዛኞቻችሁ አቁማችሁ ትወጣላችሁ። ለምሳሌ ጂም ውስጥ በተደረገ ጥናት የጂም ፓርትነር ያላቸው አብሯቸው ስፖርት የሚሰራ ሰው ያላቸው ሰዎች ከነዛኛዎቹ በ35% የመቀጠል የተሻለ እንትን አላቸው ፕሮባቢሊቲ ያላቸው። ለምን? አካውንታቢሊቲ ፓርትነር ስላላቸው ማለት ነው። ሶ እነዚህ ሰዎች አንፌር አድቫንቴጅ ያላቸው ሰዎች አብረው ነው የሚያደርጉት፣ አብረው ነው ቢልድ የሚያደርጉት። ይሄ ነገር ላይ አልተለመደም፣ ግን ኦልሬዲ ይሄንን እየተጠቀሙ ያሉ ሰዎች አሉ። እኔ ስራው ላይ ስገባ ነው የገባኝ። ሶስተኛው አንፌር አድቫንቴጅ የሚሆነው ይሄ ነው። አንደኛውን ብለናል፣ ራይት ኤዱኬሽን ማግኘት፣ ከሚሰራ ሰው መማር። ሁለተኛው ቱሎችን እና ዶክመንቶችን ቴምፕሌቶችን አክሰስ ማድረግ። ሶስተኛ ፕራይቬት የሆኑ ግሩፖችን ጆይን ማድረግ። አራተኛው ኢምፕሊሜንቴሽን ሰፖርት ነው። ይሄ እጅግ በጣም ኢምፖርታንት የሚሆነው ይሄ ነው። ቅድም ነግሬያቸዋለሁ። ፕላን መያዝ እና ነገሮችን ኢምፕሊመንት ማድረግ ሁለቱ እጅግ በጣም የተለያዩ ነገሮች ናቸው። ፕላኑ ሊኖራችሁ ይችላል። ኢምፕሊመንት እስካላደረጋችሁ ድረስ ግን ጀስት ፕላን። ብዙ ሰው ኢምፕሊሜንቴሽን ላይ ፌል የሚያደርግበት ምክንያት የመጀመሪያው ሁሉንም ነገር በአንዴ ቢልድ ለማድረግ ነው የምትሞክሩት። ሁሉንም ነገር በአንዴ ለመስራት ትጥራላችሁ። ያ ኦቨርዌልም ያደርጋችኋል፣ ያደክማችኋል። ሁለተኛው የሚሆነው ነገሮችን ቢልድ ስታደርጉ፣ ለምሳሌ ሶሻል ሚዲያ ማርኬቲንግ ኤጀንሲያችሁን ቢልድ ስታደርጉ ከየት ጀምራችሁ ወዴት መሄድ እንዳለባችሁ አታውቁትም፣ ትሳሳታላችሁ። የትኛው ነው መቅደም ያለብኝ? የትኛው ነው ለምሳሌ ሃይር እያደረኩኝ ከሆነ መጀመሪያ ሃይር ማድረግ ያለብኝ የትኛው ነው? ኦርደሩን ባለማወቁ ብቻ ፌል ታደርጋላችሁ። ሶስተኛው ሪሶርስን አሎኬት ማድረግ ነው። የትኛው ስራ ላይ ነው ሞር ታይም መስጠት ያለብኝ፣ የትኛው ሰርቪስ ነው ሞር ፑሽ ማድረግ ያለብኝ የሚለውን አታውቁትም። አራተኛ ቴክኒካል ጋፕ አለ። የሆነ ፕሮብሌም ቢገጥማችሁ፣ ለምሳሌ ፌስቡክ አድ እየሰራችሁ ፌስቡክ ባን ቢያረጋችሁ፣ ሪስትሪክት ቢያረጋችሁ እንዴት ሶልቭ እንደምታደርጉት አታውቁም። ማአቲቲቭ ቪዲዮ ብትመለከቱ ለእናንተ የሚሆን ግን ማግኘት ይከብዳችኋል። የመጨረሻው ኦፕቲማይዜሽን ብላይንድነስ የሚባል አለ በቢዝነስ። ኦፕቲማይዜሽን ብላይንድነስ ምንድን ነው? እናንተ ነገር ውስጡ ናችሁ፣ ከውስጡ ናችሁ እየሰራችሁ ከሆነ ችግሩ አይታያችሁም። ከውስጡ ናችሁ ራሳችሁ ልትመለከቱት አትችሉም። የሆነ ከላይ ያለ ሰው አይቶ ኦኬ ይሄን ነገር እንዲያደርገው ይሄን ነገር እንዲያደርገው የሚል ሰፖርት ያስፈልጋል። ፕላን ቀላሉ ነገር ነው። ዋናው ጉዳይ ኢምፕሊሜንቴሽን ነው ካለን ኢምፕሊሜንቴሽን ሰፖርት ያላቸው ሰዎች አንፌር አድቫንቴጅ አላቸው። እነዚህ ሰዎች ነገሮች እንዴት ነው የሚሰሩት እያሉ ከመገመት ይልቅ ወይም ደግሞ የሆነ ፕሮብለም ሲገጥማቸው ጉግል ላይ ሰርች ከማድረግ ብቻቸውን ሆነው የሆነ ነገር ቢልድ ለማድረግ ቢዝነስ ለመጀመር ማርኬቲንግ ኤጀንሲ ከመጀመር ከመጣር ይልቅ ምንድነው የሚያደርጉት? አክቹዋሊ ስራውን የሰሩትና ያንን ፕሮብለም ያለፉበትን ሰዎች ዳይሬክትሊ ሄደው አክሰስ ማድረግና መጠየቅ ይችላሉ። ሪል ታይም የሆነ ችግሮቻቸው ሶልቭ ይደረጉላቸዋል። ኦፕቲማይዜሽን አላቸው። ቢዝነሳቸው ላይ እየሰሩ ከሆነ የሆነ ሰው መጥቶ አይችን እንዲያርጋት ይሄን በዚህ አስተካክለው ይላቸዋል። በዚህ ምክንያት ነው አብዛኞቹ ሰክሰስፉል የሚሆኑ ሰዎች ሰክሰስፉል ከማይሆኑ ሰዎች የሚለዩት እንደዚህ አይነት አክሰስ ስላላቸው ነው። ይሄ አክሰስ ያላቸው ሰዎች በፍጥነት መጓዝ ይችላሉ። አብዛኞቻችሁ ይሄን የምትመለከቱ ሰዎች ግን ከነዚህ ከአራቱ አንዱም የላችሁም። ግልጹን ነው የምናወራው። እኔም የነበርኩበት ቦታ ስለሆነ ነው። ከዛ ደግሞ የእናንተ ጥፋት አይደለም። ቢካዝ ይሄ አራት አንፌር አድቫንቴጅ ለሁሉም ሰው አክሰስብል አይደሉም። በጣም ጥቂት ሰዎች ናቸው አክሰስ የሚያደርጉት። ምናልባት እንትናን አይታችሁ ከሆነ ዓለም ላይ ትላልቅ የሚባሉ ቢዝነሶች ለምሳሌ ማርክ ዙከርበርግ የምትወስዱ፣ ኢለን መስክ የፔፓል ማፊያ የሚባል ግሩፕ ነበራቸው። ሁሉም ሲጀምሩ የሆኑ ሰዎች አሏቸው። እነዚህ አንፌር አድቫንቴጆች ስላሏቸው ነው የተተኮሱት። ከትምህርት ብትሉ ምርጥ የሚባለው ትምህርት ቤት ነው የተማሩት። አክሰስ ብትሉ ገንዘብ አክሰስ ነበራቸው፣ ቱሎችን አክሰስ ማድረግ ይችሉ ነበር። ግሩፕ ብትሉ ሶሻል ሰርክላቸው ሁሉም ጂኒየስ ናቸው። ኢምፕሊሜንቴሽን ሰፖርት ብትሉ ሜንተር ያደረጓቸው የነበሩ ሰዎች ዳይሬክትሊ የቴክ ቢዝነስ ላይ ቢሊዮነርስ የነበሩ ሰዎች ናቸው። ስለዚህ እነዚህ ሰዎች አንፌር አድቫንቴጅ ስላላቸው ገና ከመጀመራቸው ነው ሰክሰስፉል የነበሩት። ጋራጅ ውስጥ መጀመራቸውን አትመልከቱ። ጋራጅ ሎኬሽኑ ነው ጋራጅ እንጂ በሌላው ነገር እነዚህ ሰዎች አንፌር አድቫንቴጅ ስለነበራቸው ነው መልታይ ቢሊዮን ዶላር ቢዝነስ ማድረግ የቻሉት። ኦኬ ሶ እናንተ ይሄን ቪዲዮ የምትመለከቱ ሰዎች ግን
አብዛኞቻቸው ይሄ አድቫንቴጅ የላቸው፣ ምንም ጥያቄ የለውም። እነዚህ አንፌር አድቫንቴጅ ያላቸው ሰዎች ምንም የተለየ ነገር ሳይሰሩ ወይም ደግሞ ሃርድ ወርከር ሳይሆኑ የተሻለ ሪዛልት ማግኘት ይችላሉ። አሁን ያያችሁት ነገር አይታችኋል። ኦኬ ያያችሁት ነገር አይታችኋል። ኦልሬዲ እንደሚሰራ ነገር ያያችኋል። ኦልሬዲ የሆኑ ሰዎች ለምን የተሻለ ሪዛልት እንደሚያገኙ የተለየ ነገር ሳይሰሩ ኦልሬዲ ተመልክታችሁታል። ወደኋላ ተመልሳችሁ ሶሻል ሚዲያ ማርኬቲንግ አይሰራም፣ ማርኬቲንግ ባክግራውንድ የለኝም፣ ማርኬቱ ሳቹሬትድ ነው ማለት አትችሉም። ለሁሉም ነገር መልስ አግኝታችኋል፣ ተመልሶላችኋል። አሁን ላይ አንደርስታንድ የምታደርጉት ነገር በዚህ መንገድ ብሄድ የሚያስቆመኝ ነገር የለም ብላችሁ ማመን የምትችሉበት ደረጃ ላይ መድረስ ይኖርባችኋል። ቢካዝ ኦልሬዲ እየሰሩ ያሉ እናንተ ካላችሁ በታች ያላቸው ሰዎች የደረሱበትን ቦታ መመልከት ይችላችኋል። ሙሉ ፕላኑ ይሄ ነው ይመስለው። ግን በተመሳሳይ መንታ መንገድ ላይ ያላችሁት አሁን እዚህ መንታ መንገድ ላይ በሚቀጥሉት ጥቂት ደቂቃዎች ውስጥ የምትወስኑት ውሳኔ ወደፊት ሰክሰስፉል የሆነ ኤጀንሲ አትሊስት ለራሳችሁ ከ20 እስከ 50 ሺህ ብር የመጀመሪያዎቹ ወራቶች ላይ እንዲሁም ደግሞ ወደ 100 ሺህ ብር ስኬል የምታደርጉት ቢዝነስ ይኖራችኋል ወይስ ይሄ ኢኮኖሚ ከዚህ በላይ ኑሮ ውድነቱ ሁሉ ነገር እየጨመረ ሲመጣ ኢኮኖሚው ክራሽ ያደርጋችኋል የሚለውን ዲሳይድ የምታደርጉበት ሞመንት አሁን ከተወሰኑ ደቂቃዎች በኋላ ይመጣል። እውነቱን ስነግራችሁ እንደዚህ አይነት ማርኬቲንግ ኤጀንሲ ቢልድ ማድረግ ቀላል ነው አላላችሁ። ሶሻል ሚዲያ ማርኬቲንግ ኤጀንሲ ለመጀመር ቀላል ነው ብለን አስተናል። ግን የሆነ አይነት የሚፈልገው ጊዜና ኤክስፐርቲዝ አለ። ኤክስፐርቲዝ ይፈልጋል። ይሄን ሁላችንም እናምንበታለን። ይሄ ኤክስፐርቲዝ ግን አብዛኞቹ ሰዎች የላቸውም። ይሄን ነው የተነጋገርነው። የፈለገ ፐርፌክት ፕላን እንኳን ቢኖራችሁ ፌል የምታደርጉበት ምክንያት ኢምፕሊሜንቴሽን ላይ ነው። ሁሉ ነገር በአንዴ ለመስራት ትሞክራላችሁ። ከየምን መጀመር እንዳለባችሁ አታውቁም። ሪሶርሶቻችሁን እንዴት አሎኬት እንደምታደርጓቸው፣ የሚገጥሟችሁ ቴክኒካል ችግሮች እንዴት ሶልቭ እንደምታደርጓቸው አታውቁም። ቢካዝ የሆነ ሰው መጥቶ ይሄ እኮ እንዲህ ነው ብሎ ሶልቭ ሊያደርግላችሁ የሚችል ነገር ላይ ረጅም ጊዜያችሁ ልታባክሉ ትችላላችሁ። ጥያቄው የሚሆነው ኢምፕሊሜንቴሽን ትልቁ ፕሮብለም ከሆነ እንዴት ነው ኢምፕሊመንት የምታደርጉት? እስካሁን ያወራነውን ነገር ነው። እነዚህን ነገሮች ሳትይዙ፣ እነዚህን አንፌር አድቫንቴጆች ሳትይዙ ኢምፕሊመንት ለማድረግ መሞከር የሆነ ቦታ ላይ ስታክ ማድረግ ነው የሚሆነው። የፈለገ ሞቲቬትድ እንኳን ብትሆኑ ስታክ ነው የምታደርጉት፣ ቢካዝ ፕሮብለም ስለሚገጥማችሁ ማለት ነው። እነዚህን 4 አንፌር አድቫንቴጆች መያዝ ከቻላችሁ ግን ከማንም በላይ በኮንፊደንስ በሰፖርት እንዲሁም በፍጥነት መጓዝ ትችላላችሁ። ናው 3 አይነት ኦፕሽን ያላችሁ እዚህ ጋር ከደረሳችሁ፣ የመጀመሪያው የሚሆነው እስካሁን ያወራነውን ነገር በሙሉ ወስዳችሁ ምንም ነገር አለማድረግ ነው። እስካሁን ያወራው ነገር ኦልሬዲ አይታችኋል። ሰርቪስ ቤዝድ ምርጥ እንደሆነ፣ ዳይሬክትሊ ወደ ቢዝነስ መግባት የምትችሉ፣ ስኪል እንዴት እንደምታገኙ ሁሉ ነገር ነግሬያችኋለሁ። ግን የመጀመሪያው ምርጫ የሚሆነው ምንም ነገር አለማድረግ ነው። በሚገርማችሁ ሁኔታ ብዙ ሰዎች ይሄን ነው የሚያደርጉት። በጣም ብዙ ሰዎች አቋርጦ ይወጣሉ። ይህን ነገር አቆሙት ይወጣሉ። ነገ ተመልሰው ህይወታቸው ውስጥ ይገባሉ። ግን ደግሞ እውነታውን እናውራ። እኔ በጣም ኦነስት ሰው ነኝ። አብዛኛው ሰው አቬሬጅ ነው። አብዛኛው ሰው ብሮክ ነው። አብዛኛው ሰው ተስፋ ይቆርጣል። አብዛኛው ሰው አዲስ ነገር ቢልድ አያደርግም። አብዛኛው ሰው ለረጅም ዓመት የሆነ ቦታ ላይ ስታክ አድርጎ ነው የሚቀረው። አብዛኛውን ሰው መሆን አትፈልጉም፣ ራይት? ሁለተኛው ኦፕሽን ሁሉን ነገር በራሳችሁ ለመስራት መሞከር ነው። ኦነስቱን የምነግራችሁ ነገር እስካሁን ያወራነው ነገር በሙሉ ወስዳችሁ የራሳችሁን ሶሻል ሚዲያ ማርኬቲንግ ኤጀንሲ በራሴ መንገድ መገንባት እፈልጋለሁ፣ በራሴ መንገድ እየሞከርኩ ቴስት አደርጋለሁ ካላችሁ ጉድ ፎር ዩ፣ ላይክ ማድረግ ትችላላችሁ። ግን ረጅም ወራትን ምናልባትም ዓመታትን ሊወስድባችሁ ይችላል ፊግር አውት እስክታደርጉ ድረስ። የሆነ ነገር በራሴ በመስራት ገንዘብ እቆጥባለሁ፣ ገንዘብ ሴቭ አደርጋለሁ ማለት I'm sorry to say this ግን ስቱፒድነት ነው። ለምን እንደሆነ አሁን ስነግራችሁ በደንብ ይገባችኋል። ፕሮባብሊ በራሴ ፊግር አውት ለማድረግ ሞክራለሁ ስትሉ የሚፈጠረው ነገር ይሄ ነው። የመጀመሪያው የሆኑ ያህል ወራት ወይም ዓመታትን ስፔንድ ታደርጋላችሁ ነገሩን ፊግር አውት ለማድረግ። ኢን ዘ ሎንግ ረን ስትሄዱ ደግሞ ኤክስፔንሲቭ ይሆንባቸዋል። አሁን ላይ ጊዜ ያለኝ ምንም ችግር የለውም ቀስ እያልኩ ሶልቭ አደርገዋለሁ ብላችሁ ታስቡ ትችላላችሁ። ግን ኦፖርቹኒቲ የሚባል ነገር አለ። ይሄ ኦፖርቹኒቲ ካለፈ አሁን የማትገቡ ከሆነ በኋላ ልግባ ስትሉ ወይ ማርኬቱ ሳቹሬትድ ነው ወይ ነገሮች በጣም ቀይር ያሉበት ሁኔታ ላይ ልትገኙ ትችላላችሁ። ከዛ መቀጠል በዚህ መንገድ ፊግር አውት ለማድረግ ሲሞክሩ አቋርጦ የመውጣት እድላችሁ ከፍተኛ ነው የሚሆነው። ቢካዝ አብዛኛው ቢዝነስ ላይ 95% ፌለር ሬት ነው ያለው። 5% ቢዝነሶች ናቸው የሚሳካላቸው። ይሄ የሚሆንበት ምክንያት የሆነ ቦታ ላይ ስታክ ታደርጋላችሁ። አንድ ሰው መጥቶ ሶልቭ ሊያደርግላችሁ የሚችል ፕሮብለም ላይ ረጅም ጊዜ ስለምታሳልፉ በዛ ምክንያት አንዱንም ሶልቭ ሳታደርጉት ስታክ አድርጋችሁ ትቀራላችሁ። ፌል የማድረግ እድላችሁ ይጨምራል ማለት ነው። ብዙ ሰው ፌል የሚያደርገው በራሱ ለመስራት ሲሞክር የመጀመሪያው ሶሻል ሚዲያ ማርኬቲንግ ላይ ከቅድም ካነሳናቸው ሰርቪሶች የትኛውን ሰርቪስ ነው መውሰድ ያለብኝ የሚለውን አያውቅም። ኮንፊደንሱ የለውም። ክላይንቶችን አውትሪች ሲያደርግ ወይም ደግሞ የሄደ ሰርቪሱን ለመሸጥ ሲሞክር ስህተት ይሰራል። ስራውን የሚሰሩትን ኮንትራክተሮች እንዴት ሃይር ማድረግ እንዳለበት አያውቅም። እነዚህን ፕሮብለሞች ሶልቭ ማድረግ ከቻላችኋቸው ጎ ፎር ኢት፣ ላይክ አሪፍ ኦፕሽን ነው። ግን እንድታውቁ የሚፈልገው ነገር ይሄን ነገር ፊገር አውት ለማድረግ በምትሄዱበት መንገድ ጊዜ ከረፈደባችሁ የዛኔ ኦፖርቹኒቲውን ሚስ ታደርጉታላችሁ። ልግባ ብትሉም ከባድ ነው የሚሆነው። ሶስተኛው ያላችሁ ኦፕሽን ከኛ ጋር አብሮ በመስራት እኛ እያገዝናችሁ ኤጀንሲያችሁን ላውንች ማድረግ ነው።
እዚህ ጋር ስትመጡ የምታገኙት ነገር ምንድነው? አንደኛ ስቴፕ ባይ ስቴፕ የሆነ ዳይሬክሽን ነው። ምንም አይነት ቡልሺት፣ ምንም አይነት የተደባበቀ ነገር የሌለው ፉሊ ለ4 ዓመት ሲሰራ የነበረ ሲስተም እጃችሁ ላይ ይወድቃል። ኤስኤምኤም እንዴት ነው ላውንች የማደርገው የሚለውን እያንዳንዱ ስቴፕ ባይ ስቴፕ ትመለከቱበታላችሁ። እያንዳንዱ መንገዳችሁ ላይ ኤክስፐርቶች እየመጡ ፊድባክ ይሰጧችኋል። አክቹዋሊ ስራው ላይ ሙያው ላይ ለምሳሌ ፌስቡክ አድ እየሰራችሁ ችግር ቢገጥማችሁ ዩራይል ኮሚኒኬሽን ላይ ፌስቡክ አድ ኤክስፐርት የሆነ ሰው መጥቶ ነው ፕሮብሌማችሁን ሶልቭ የሚያደርግላችሁ። ከዛ መቀጠል ሰፖርቲቭ ኮሚኒቲ ታገኛላችሁ። ይሄ ግሩፕ ልክ እንደናንተ ኮሚትድ የሆኑ ሞቲቬትድ የሆኑ ላይክ አብሮ ማድረግን የሚፈልጉ ሰዎች ያሉበትን ፕራይቬት የሆነ ኮሚቲ ጆይን ማድረግ ትችላላችሁ። ከዛ በተጨማሪ ቅድም ያልኳችሁ the right tools የሚባለው አንፌር አድቫንቴጅ እሱን አክሰስ ማድረግ ትችላላችሁ። ቢካዝ እኛ ጋር የመጣ ማንኛውም ሰው የመጀመሪያ የሚያገኘው ነገር ማስተር ካርድ ሁሉም ሰው ይኖረው። ቢካዝ ከዓለም ጋር መገናኘት አለባችሁ። ማስተር ካርድ ሊትራሊ ሁሉም ሰው ማግኘት አለበት። ከዛ መቀጠል እኛ የምንጠቀማቸውን ሲስተሞች በሙሉ ኤስኦፒያችንን፣ ፕሮፖዛሎችን፣ ቴምፕሌቶችን፣ ካላንደሩ ኤቭሪቲንግ አክሰስ ማድረግ ትችላላችሁ። ኢማጂን በሚቀጥሉት የሆነ ያህል ወራት ሌሎች ሰዎች ዲሳይድ ለማድረግ ኮንፊውዝድ የሚሆኑበት ጊዜ ላይ እናንተ ግን ላይ ክላይንት ቼዝ እያደረጋችሁ ነው፣ ቢዝነስ ቢልድ እያደረጋችሁ ነው፣ ለምትሰሩት ነገር ፋይናሊ ሪዛልት እያያችሁ ነው ያላችሁት። እያንዳንዱ ስቴፕ ላይ እኛ ሰፖርት እያደረግናችሁ፣ ሌላው ሰው ኮንፊውዝድ ሲሆን እናንተ ግን ክላይንት እያሳደዳችሁ ነው። ምናልባት በሚቀጥሉት ጥቂት ደቂቃዎች እንዴት ከኛ ጋር አብራችሁ መስራት እንደምትችሉ ነግራችኋለሁ። ግን እዚህ ጋር ያ ኦፍኮርስ ከኔም ጋር አብራችሁ የምትሰሩበት ዋን ቱ ዋን አብሬ እናንተ ጋር የምሰራበትም አይነት ኦፖርቹኒቲ አለ። እሱን ከተወሰኑ ደቂቃዎች በኋላ ነግራችኋለሁ። ግን አንድ በጣም ክሊር አድርጌ መናገር ያለብኝ ነገር እኛ ጋር አብረው እንዲሰሩ የምንፈልጋቸው ሰዎች ጀስት ኢንተረስትድ የሆኑ እስኪ ልሞክረው የሚሉ ሰዎች በፍጹም አይደለም። በጣም ዴዲኬትድ የሆኑ ለራሳቸውም ውጤት ማየት ለራሳቸውም አልፈው ደግሞ እኛም ውጤት እንድናይ ማድረግ የሚችሉ ሰዎችን ብቻ ነው የምፈልገው። ሰው ከኛ ጋር ስትሰሩ የሚቀጥሉት 90 ቀናት ቻሌንጅ ምን እንደሚመስል በ90 ቀናት ውስጥ ምን እንደምታገኙ እያንዳንዱ ብሬክዳውን እያደረኩ ልንገራችሁ። 90 ቀን ወርኪንግ ዊዝ አስ ምን ይመስላል? በአጠቃላይ ከዚህ ከ90 ቀን በኋላ ማግኘት የምንፈልጋቸው አውትፑቶች ምንድን ናቸው? እናንተ እንድታገኙ የምንፈልጋቸው የመጀመሪያው አንድ የሚከፍላችሁ ክላይንት ማግኘት፣ ሁለተኛው ፉሊ መስራት የሚችል ላውንች የተደረገ ሶሻል ሚዲያ ማርኬቲንግ ኤጀንሲ፣ ከዛ መቀጠል ዴሊቨር ማድረግ የሚችል ስኬል ማድረግ የሚችል ሲስተም መገንባት፣ ኤንድ ፋይናሊ ደግሞ ስኪሉ ይኖራቸዋል፣ ኮንፊደንስ ይኖራቸዋል፣ እንዲሁም የምታሳድጉት ብራንድ ይኖራቸዋል። ይሄ ከ90 ቀኑ ቻሌንጅ በኋላ እንድታገኙት የምንፈልገው አውትካም ነው። በአጠቃላይ 90 ቀኑን ለ3 እንከፍለውና ከአንደኛው እስከ 8ኛው ሳምንት ያለው ፕራክቲካል የሆነ ወይም ደግሞ ቅድም ያለው the right education ያለውን አንፌር አድቫንቴጅ የምታገኙበት ነው። ሁለተኛው ፌዝ ደግሞ የሚሆነው ዊክ 9 ነው የሚሆነው። 9ኛው ሳምንት ሪል ወርልድ ኤክስኪዩሽን ነው። የተማራችሁትን ነገር ዳይሬክትሊ ወደ መሬት ወስዳችሁ አፕላይ የምታደርጉበት ነው። የመጨረሻው ክላይንት አውትሪች ለ2 ሳምንት ዳይሬክትሊ ክላይንቶችን ሳይን የማድረግና የሚከፍል ክላይንት የማምጣት ፕሮሰስ ይሆናል። እያንዳንዱ ብሬክዳውን እያደረግን ነው። ኦኬ የመጀመሪያው ፕራክቲካል ኤዱኬሽን ወይም ደግሞ the right education ያልኩት ከ1 እስከ 8 ባሉ ሳምንታት ውስጥ የምታገኟቸው ኤዱኬሽኖች የመጀመሪያ ሳምንት ላይ የምታገኙት ትምህርት ሶሻል ሚዲያ ማርኬቲንግ ሲጀምር ምንድን ነው የሚለውን ሳይንሱን ነው ብሬክዳውን እየተደረገ የምትመለከቱት። እንዴት ነው የሚሰራው የሚለው ምንም አንደርስታንዲንግ የሌለው ሰው ማርኬቲንግን እንዲያቃርገን ነው የምናስተምረው። ከዛ መቀጠል ቢዝነስ ሞዴሉ እንዴት ነው የሚሰራው፣ ገንዘብ እንዴት ነው ሜክ የሚደረግበት፣ ኦፈር የምታደርጓቸው ሰርቪሶች ምንድን ናቸው፣ እያንዳንዱን ብሬክዳውን እያደረግን እንመለከታቸዋለን። አይሲፒ እና ኒሽ፣ በአይሲፒ ማለት አይዲያል ክላይንት ፕሮፋይል፣ ኒሽ ደግሞ የምትሰሩበት የምታገለግሉት ሴክተር የትኛው ላይ ነው፣ ዴንቲስቶች ጋር ልስራ፣ ጂሞች ጋር ልስራ፣ የትኛው ጋር ልስራ የሚለውን ትመርጣላችሁ። የመጨረሻው ደግሞ የኤጀንሲያችሁን ፋውንዴሽን ያ ማለት ስሙን፣ ኦንላይን ፕሬዘንሱን፣ ሶሻል ሚዲያውን፣ ኢሜይሉ እንዴት ክሬት ታደርጋላችሁ፣ ዌብሳይት እንዴት ክሬት ታደርጋላችሁ የሚለውን በዲቴል የምትማሩበት ነው። እዚጋ የምታገኙት ትምህርት ኦነስትሊ ነው የምላችሁ ማርኬተር ያደርጋችኋል። ዴፊኒትሊ ሶሻል ሚዲያ ማርኬቲንግን አንደርስታንድ ታደርጉበት ያስችላችኋል። አንድ ሳምንት ኦኬ። በሚቀጥለው ሳምንት ካሽ ፍሎ እንዴት ነው ገንዘብ የምናገኘው፣ ሰርቪሶቻችን እንዴት ነው ዋጋ የምናወጣው። ይህ ሰው ጥያቄ ዋጋ እንዴት ነው የማወጣው፣ ዋጋ እንዴት ነው የምታወጡት የሚለውን ትመለከቱበታላችሁ። ከዛ መቀጠል ክላይንት ኔጎሽዬሽን እንዴት ነው ከክላይንት ጋር ኔጎሽዬት የምታደርጉት፣ ምን አይነት ክላይንቶች ይገጥሟቸዋል። ሁሉም ፕራክቲካል ነው። ኦልሞስት እኛ የገጠመን በሙሉ ነው ብሬክዳውን እያደረኩ የማሳያችሁ። ከዛ መቀጠል ትክክለኛውን ክላይንት ምን አይነት ነው፣ እንዴት ነው ትክክለኛውን ክላይንት የምታገኙት። ከዛ ካሽ ፍሎ እንዴት ነው ሜንቴን የምታደርጉት፣ ገንዘባችሁን ለራሳችሁ እንዲሰራ እንዴት ነው የምታደርጉት የሚለውን ሁለተኛው ሳምንት ላይ የምትማሩት ነው። ሶስተኛው ሊድ ጀነሬሽን። ይሄ እኛ ሀገር ላይ እኛ ብቻ ነን ይሄን የምናስተምረው። ሊድ ጀነሬሽን የለም። ሊድ ጀነሬሽን ቤዚክሱ ምንድን ነው ለእናንተም ስነግራችሁ፣ ሊድ ጀነሬሽን ማለት እናንተ በነፃ የሆነ አገልግሎት ትሰጣላችሁ። ከዛ በኋላ ከስተመሩ እሱ ነፃ ነገር ፈልጎ ይመጣል። ከዛ በኋላ ግን መልሳችሁ ትሸጡለታላችሁ። ይሄ ነው ሊድ ጀነሬሽን ማለት። ለቢዝነሳችሁ ሊድ ጀነሬሽን እንዴት ነው የምትጠቀሙት? እጅግ በጣም ሞስት ኢምፖርታንት የሆነው ፓርት ይሄ ነው። ሊድ ጀነሬሽን ፕሮሰሱ ምን ይመስላል? ኮልድ ኮሊንግ፣ ኮልድ ሜሴጅ፣ አጠቃላይ ስክሪፕቶችን በሙሉ እንሰጣችኋለን። እኔ ላይቭ ለክላይንት እየደወልኩኝ ሚቲንጎችን ስኬጁል ሳደርግ ክላይንቶችን ሳይን ሳደርግ ትመለከታላችሁ።
አራተኛው የሚሆነው ሴልስ ፕሮሰስ ነው። ምናልባት ሌላ ቦታ ሴልስ ተምራችሁ ልትመጡ ትችላላችሁ። አብዛኛው ጋር የተማሩት እና እኛ ጋር መጥተው ሊሰሩ አፕላይ ያደረጉ ሰዎች ዲስአፖይንት ያደረጉኝ። አክቹዋሊ ሴልስ ምን ይመስላል ሶሻል ሚዲያ ማርኬቲንግ ላይ? ፕሮፖዛል እንዴት ነው ክራፍት የሚደረገው? ኦብጀክሽኖች ሲገጥሟችሁ እንዴት ነው እነሱን አንድ ላይ የምታደርጓቸው? እንዲሁም ደግሞ ሆል ሴልስ ፕሮሰስ ምን ይመስላል የሚለውን በዲቴይል የምትመለከቱት እዚህ ጋር